ሁለተኛው ባሌ በፐብሊክ ሚዲያም ሆነ በሶሻል ሚዲያው ላይ አሉ ከሚባሉ ታዋቂ ከሚባሉ አሁን እዚህ ጋር ስሙን ብጠራላችሁ እከሌዬ እያላችሁ ከምትወዱት ከምታደንቁት ሃይማኖት ላይ ከሚሰሩ ሰዎች አንዱ ነው። ዝናው በመላው ኢትዮጵያ የሚያስተጋባለት ሰው ነው። ታዲያ ላዩ ሌላ ውስጡ ሌላ፣ ህዝቡ የሚያውቀው ሌላ፣ ሚስት የምታውቀው ቤት ውስጥ ያለው እውነት ደግሞ ሌላ። እሱ ሴት ይወዳል አይደለም የሚባለው፣ ሴት ከመውደዱ የተነሳ ሴት አይመርጥም ወደሚባለው ደረጃ የደረሰ ሰው ነው። ታሪኩ ብዙ ነው። እኔና እሱ የተዋወቅ ነው እኔም የሶስት ልጆች እናት ሆኜ እሱም ሚስቱን በፈታበት ሰሞን ላይ ነበር። የእኔ የስራ ቦታና የእሱ ቢሮ ፊት ለፊት ነው። ሲወጣ ሲገባ መተያየት ጀመርን። ሱቅም እየመጣ ሰላም መባባል ጀመርን። በወቅቱ እሱም ማወቅ፣ ከእሱ ጋር መነጋገር፣ እሱም ማግኘት ትልቅ ድል ነው። እንደነገርኩሽ ታዋቂ ነው፣ ተጽዕኖ ፈጣሪ ነው። ለዛውም ደግሞ ኢትዮጵያ ውስጥ ለሃይማኖት የምንሰጠውን ግምትና ቦታ ታውቂያለሽ። ሃይማኖት ላይ እየተንቀሳቀሰ ተጽዕኖ የሚፈጥርን ሰው ደግሞ ልክ እንደ ሃይማኖቱ እንደ ራሱ ነው የምናመልከው። እሱን ሳቅ በጣም ተደስቼ ነበር። እሱ እኔ ጋር በመምጣቱ ስሜን ብቻ በማወቁ ትልቅ ደረጃ የደረስኩትን ያህል ተሰምቶኝ ነበር። ቀስ በቀስ ግን እሱ ቤትና የኔ ቤት መንገድ ስለነበረ ወደ መሸኘት አብሮ ወደ መሄድ ተሸጋገረ። አንድ ቀን ስለ ትዳር እያወራን እኔ 3 ልጆች እንዳሉኝና የትዳሬን ሁኔታ ከነገርኩት በኋላ አንተስ አልኩት። እኔም አንድ ልጅ ወልጄ ፈትቻለሁ አለኝ። ምን ነው ስለው አውለት ስለ ትዳሩ ስላሳለፈው ነገር፣ ስለ ሚስቱ፣ ስለ ህይወቱ ሲነግረኝ የራሴን ህይወት የራሴን ምሬት ወደ ጎን አድርጌ ሌሊቱን ሙሉ ስቅስቅ ብዬ ሳለቅስን ያደርኩት። ወንድ ልጅ በዚህ ደረጃ ይበደላል? ወንድ ልጅ በዚህ ደረጃ በሴት ይገፋል፣ ይረገጣል ብዬ ማመን እስኪያቅተኝ ድረስ ልቤ ተንሰፍስፎ ማጋነን እንዳይመስልሽ ሙሉ ሌሊቱን ሳለቅስና ፈጣሪ የተሻለችዋን ሴት የምታስደስተውን ለዚህ መልካም ሰው ለዚህ ፈጣሪውን ለሚገዛ ምርጥ ሰው የተሻለችዋን ምርጥ ሴት ሰጥቶ እንዲክሰው ጸሎት ሳደርግለት ነው ያደርኩት። ነገር ግን አሁን ሳስበው እኔ የ3 ልጆች እናት ነኝ። የኔን ትዳር በትንሹ ላስቃኝሽ። ባሌ እጅግ በጣም ቀናተኛ ሰው ነው። ቀናተኛ ከመሆኑ የተነሳ አብረን እየሄድን መንገድ ላይ አንድ ወንድ አተኩሮ ካየኝ እዛው መንገድ ላይ ነው ጸቡን የሚጀምረው። የት ነው የምታውቂው? የት ነው የሚያውቅሽ? ምንድነው ግንኙነታችሁ? ኧረ እኔ አላውቀውም። ለምንድነው ታዲያ እንደዚህ ያየሽ? ምን አይነት ሐረካት አሳይተሽ ነው? እንዴት ሆነሽ ነው እንደዚህ አተኩሮ ሊያይሽ የሚችለው ብሎ ገና እዛው መንገድ ላይ ነው ነገር የሚጀምረኝ፣ ስድብ የሚጀምረኝ። ለ12 ዓመታት ትዳር ውስጥ ስኖር ግዴታ እስካልሆነ ጊዜ ድረስ አብሮን የሚወስደን ግዴታ ምክንያት እስከሌለ ጊዜ ድረስ ከባሌ ጋር መውጣት መሄድ አቁሜያለሁ። ያም እንዳለ ሆኖ